አሸማ እንዴት ናችሁ? ይህ በጉሚ ከኩ እየተዘጋጀ የሚቀርብላችሁ የአፋን ኦሮሞ መሰረታዊ ትምህርት ነው። የዚህን ትምህርት ተጨማሪ የመማሪያ ሰነዶች እታች ዝርዝሩ ውስጥ ታገኛላችሁ። ዛሬ በክፍል 8 ስለ ቦታዎች የመጠሪያ ስም የምናይ ይሆናል። አብራችሁን ቆዩ። መቃ ስም ወይም መጠሪያ ሲሆን በኬ ቦታ ማለት ነው። በኬወን ብዙ ቦታዎችን ለማመልከት እንጠቀማለን። አንድ ላይ መቃ በኬወን ማለት የቦታዎች ስም ወይንም መጠሪያ ማለት ነው። መዝናኛ ቦታዎች መነኛታ ምግብ ቤት፣ መነዱጋቲ መጠጥ ቤት፣ መነስፖርቲ ስፖርት ቤት፣ ስታዲየሚ ስታዲየም። ከዚህ በመቀጠል ሃይማኖታዊ ቦታዎች ወይም ተቋማትን የምናይ ይሆናል። ወልዳ ክርስቲያና ቤተ ክርስቲያን፣ መስጂድ መስጊድ። በመቀጠል አገልግሎት መስጫ ቦታዎች ወይንም ተቋማትን የምናይ ይሆናል። መነያላ ዮክን ሆስፒታል የሕክምና ጣቢያ ወይም ሆስፒታል። ቡፈተ ፈያ ጤና ጣቢያ። መነ ቆሪቻ መድኃኒት ቤት። መነበሩምሳ ትምህርት ቤት። ቡፈተ ፖሊሲ ፖሊስ ጣቢያ። ቡፈተ ኢቲሰ ኢቢዳ እሳት አደጋ መከላከያ። ቡፈተ ኮንኮላታ መናኸሪያ። ቡፈተ ቦባአ ነዳጅ ማደያ። በመቀጠል አንዳንድ ተቋማትን የምናይ ይሆናል። ወርሻ ፋብሪካ፣ በከቀልማ ቄራ፣ መሰራ ሞቱማ ቤተ መንግስት፣ መነአመለ ሲሬሳ ማረሚያ ቤት፣ ጎዳ ሃምባ ሙዚየም፣ ሁምነ ቂሌንሳ አየር ኃይል። በመቀጠል ምሳሌን የምናይ ይሆናል። ፈኬኛ ማለት ምሳሌ ማለት ነው። መነበሩምሳ ወይንም ትምህርት ቤት የሚለውን ቃል ተጠቅመን ምሳሌ እናያለን። ገረ መነበሩምሳ ዴማንጅራ ወደ ትምህርት ቤት እየሄድኩ ነው። በመቀጠል ወርሻ ወይም ፋብሪካ የሚለውን ቃል ተጠቅመን ምሳሌ እናያለን። አኒ ወርሻ አባቦ ኬሰ ሆጀቻን ጅራ እኔ የአበባ ፋብሪካ ውስጥ እየሰራሁ ነው። በመቀጠል መነቆሪቻ ወይንም መድኃኒት ቤት የሚለውን ቃል ተጠቅመን ምሳሌ የምናይ ይሆናል። አባንኮ መነቆሪቻ ቀባ አባቴ መድኃኒት ቤት አለው። በመቀጠል የህዝብ ወይም የወል ቦታዎችን የምናይ ይሆናል። አደባባይ አደባባይ፣ ፓርኪ ፓርክ፣ ኢዶ አዋልቻ መቃብር ቦታ፣ ለፈቆና የእርሻ ቦታ፣ ለፈመርጋ የግጦሽ መሬት፣ ድሬ ወራና ጦር ሜዳ፣ ሪቂቻ ድልድይ። ከዚህ በመቀጠል ሪቂቻ ወይንም ድልድይ የሚለውን ቃል በመጠቀም ምሳሌ የምናይ ይሆናል። ሪቂች ፖርቹጋል ናኖ ኦሮሚያ አና ግራር ጃርሶቲ አርገማ የፖርቹጋል ድልድይ በኦሮሚያ ክልል በግራር ጃርሶ ወረዳ ይገኛል። በመቀጠል ፓርኪ ወይንም ፓርክ የሚለውን ቃል ተጠቅመን ምሳሌ የምናይ ይሆናል። ቶርባን ኡፉ ፓርኪ ጋሬን ባሌ ዳዋና የሚመጣው ሳምንት የባሌ ተራሮች ፓርክን እንጎበኛለን። ከዚህ በመቀጠል ተፈጥሯዊ ቦታዎችን እናያለን።
ቦሶነ ጫካ ጋራ ተራራ ሆልቀ ዋሻ ሆራ ዮኬን ሃሮ ሐይቅ ለገ ወንዝ ገላን ባህር። በመቀጠል ሆልቀ ወይንም ዋሻ የሚለውን ቃል ተጠቅመን ምሳሌ የምናይ ይሆናል። ዲልበተ ሆልቀ ሶፍ ዑመር ዳወና እሁድ የሶፍ ዑመር ዋሻን እንጎበኛለን። በመቀጠል ሃሮ ወይንም ሐይቅ የሚለውን ቃል ተጠቅመን ምሳሌ የምናይ ይሆናል። ቢሾፍቱን ሃሮ ቶርበ ቀብዲ ቢሾፍቱ 7 ሐይቆች አሏት። በመቀጠል ቦሶነ ወይንም ጫካ የሚለውን ቃል ተጠቅመን ምሳሌ የምናይ ይሆናል። ቦሶነ ኬስ ዴሙ ነንጃለጣ በጫካ ውስጥ መሄድ እወዳለሁ። የዛሬውን የትምህርት ክፍለ ጊዜ እዚህ ጋር እናበቃለን። ጥያቄም ሆነ አስተያየት ካላችሁ በkakucollective@gmail.com ይጻፉልን። ለቀጣይ ትምህርቶች ሰብስክራይብ በማድረግ የቻናላችን ተከታታይ ይሁኑ። እንዲሁም የጉሚ ከኩ ስራዎች ለመመልከት በፌስቡክ፣ ትዊተር፣ ሊንክድን፣ ኢንስታግራም እንዲሁም ቴሌግራም ይከተሉን። እናመሰግናለን። ገለቶማ